ገባ ግጥም የመሰለ ስም ያለኝ ልጅ ላይ ይሳቅ ያዕቆብ ብለህ ጥራኝ። ባታቆላምጠኝ እንኳን ይሳቅ ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይሳቅ ብለህ ጥራኝ። ቀጥል። አሁን ነው አሁን ለዚህ ስቃለሁ እንዴ? ለዚህ ስቃለሁ እንዴ? አሁን ታናግሪ። እንዴት ነው ትናንትና ደስተኞች ነበራችሁ? በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ጥሩ ታይም አሳልፈናል እና ደግሞ ደክሞን ገብተን ተኛል። ብቻ ታይም አሳልፈናል። ቴንኪዩ ማቲ፣ አንተን በዚህ አጋጣሚ እጅግ በጣም እናመሰግናለን። በነገራችን ላይ ጥሉ ጥል ነው። ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለት ስራ እንደ ስራ አይደለም ማለት። አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ ሆኖ በቃ አዎ፣ ይሄ ደጋሽ ነው የሚመስለው ማለት እንዴ። ይሄ በዱባይ በኩል የሩታ አባት ነው እንዴ እስክል ድረስ ማለት በዱባይ በኩል አላውቅም። እንግዲህ ለሁለት ያመረቱትን መሰለኝ እና ምንድነው ደጋሽ ቀልብ የለውም ምናምን ማለት ስራው አልመስል። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው የኔ የተሰጠኝ እንትን በቃ ይሄን ነው መሰራው ምናምን ብሎ ያን ይሰራል። እሱ ግን ፕሮቶኮሉ ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ፍክት ምናምን ይላል ምናምን። ከኔ ጋር ያለው ነገር ይሄን ያው ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋር ያለን ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት እኔም አንተም ወንድ ልጆች ነን አይደለም። አንቺ ጊዜ በቃ እናመሰግናለን። ከፈታችሁ በኋላ ጥሩኝ። ግጥም የመሰለ ስም ያለኝ ልጅ ላይ ይሳቅ ያዕቆብ ብለህ ጥራኝ። ባታቆላምጠኝ እንኳን ይሳቅ ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይሳቅ ብለህ ጥራኝ። ቀጥል። አሁን ነው አሁን ለዚህ ስቃለሁ እንዴ? ለዚህ ስቃለሁ እንዴ? አሁን ታናግሪ። እንዴት ነው ትናንትና ደስተኞች ነበራችሁ? በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ጥሩ ታይም አሳልፈናል እና ደግሞ ደክሞን ገብተን ተኛል። ብቻ ታይም አሳልፈናል። ቴንኪዩ ማቲ፣ አንተን በዚህ አጋጣሚ እጅግ በጣም እናመሰግናለን። በነገራችን ላይ ጥሉ ጥል ነው። ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለት ስራ እንደ ስራ አይደለም ማለት። አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ ሆኖ በቃ አዎ፣ ይሄ ደጋሽ ነው የሚመስለው ማለት እንዴ። ይሄ በዱባይ በኩል የሩታ አባት ነው እንዴ እስክል ድረስ ማለት በዱባይ በኩል አላውቅም። እንግዲህ ለሁለት ያመረቱትን መሰለኝ እና ምንድነው ደጋሽ ቀልብ የለውም ምናምን ማለት ስራው አልመስል። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው የኔ የተሰጠኝ እንትን በቃ ይሄን ነው መሰራው ምናምን ብሎ ያን ይሰራል። እሱ ግን ፕሮቶኮሉ ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ፍክት ምናምን ይላል ምናምን። ከኔ ጋር ያለው ነገር ይሄን ያው ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋር ያለን ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት እኔም አንተም ወንድ ልጆች ነን አይደለም። አንቺ ጊዜ በቃ እናመሰግናለን። ከፈታችሁ በኋላ ጥሩኝ። ግጥም የመሰለ ስም ያለኝ ልጅ ላይ ይሳቅ ያዕቆብ ብለህ ጥራኝ። ባታቆላምጠኝ እንኳን ይሳቅ ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይሳቅ ብለህ ጥራኝ። ቀጥል። አሁን ነው አሁን ለዚህ ስቃለሁ እንዴ? ለዚህ ስቃለሁ እንዴ? አሁን ታናግሪ። እንዴት ነው ትናንትና ደስተኞች ነበራችሁ? በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ጥሩ ታይም አሳልፈናል እና ደግሞ ደክሞን ገብተን ተኛል። ብቻ ታይም አሳልፈናል። ቴንኪዩ ማቲ፣ አንተን በዚህ አጋጣሚ እጅግ በጣም እናመሰግናለን። በነገራችን ላይ ጥሉ ጥል ነው። ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለት ስራ እንደ ስራ አይደለም ማለት። አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ ሆኖ በቃ አዎ፣ ይሄ ደጋሽ ነው የሚመስለው ማለት እንዴ። ይሄ በዱባይ በኩል የሩታ አባት ነው እንዴ እስክል ድረስ ማለት በዱባይ በኩል አላውቅም። እንግዲህ ለሁለት ያመረቱትን መሰለኝ እና ምንድነው ደጋሽ ቀልብ የለውም ምናምን ማለት ስራው አልመስል። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው የኔ የተሰጠኝ እንትን በቃ ይሄን ነው መሰራው ምናምን ብሎ ያን ይሰራል። እሱ ግን ፕሮቶኮሉ ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ፍክት ምናምን ይላል ምናምን። ከኔ ጋር ያለው ነገር ይሄን ያው ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋር ያለን ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት እኔም አንተም ወንድ ልጆች ነን
አይደለም እሱን ፍቱትና አንቺ ግቢ በቃ እናመሰግናለን። ከፈታችሁት በኋላ ጥሩኝ።